ይህን ቪዲዮ እባካችሁ ሼር ኮፒ ሊንክ በማድረግ ለብዙ ሰዎች እንዲደርስ አድርጉ። ምክንያቱም ይሄ ሲሪየስ ኬዝ ነው፣ የህይወት ጉዳይ ነው። ዶክተር መድኃኒት ባዘልን ቁጥር ወደ ፋርማሲ ነው የምንሄደው። የፋርማሲ ባለሙያውም ነርሱ ጀስት ያን ነገር የተሰጠንን ወረቀቱን አንብቦ ነው መድኃኒት የሚሰጠን። የሰጠንን መድኃኒት ዳይሬክት መጠቀም የለብንም ፕሊስ። አሁን ሁሉን ነገር አሳያቸዋለሁ፣ ሁሉን ነገር ምን አፕል እንዳደረገብኝ ማለት ነው። አሞክሳስሊን ለልጄ ታዞልኝ ትላንትና ገዝቼ መጥቼ ከመስጠቴ በፊት ክሮስ ቼክ ሳደርግ ይኸውላችሁ የተፈጠረውን ነገር ጀስት ሁሉን አሳያቸዋለሁ። የባርኮዱን እያያችሁ ነው። የቦትሉ ባርኮድ፣ የካርቶኑ ባርኮድ። ይህ ቦትል እንግዲህ ከዚህ ካርቶን ውስጥ የወጣ ነው። ብራንዶቹን ይሁን ተመሳሳይ ብራንድ ነው ሁለቱም። ዘን አሳያቸዋለሁ ሁሉን ነገር ማለት ነው። ኪዋር ኮዱን ይኸውላችሁ ዳይሬክት ስካን ስናደርገው ምን እንደሚመጣ እንያው። ኮኔክሽን ያው ትንሽ እዚህ ያደረገ ስለሆነ ነው። ጀስት ይሁንና ሰርች ወደ ፕሮዳክቱ ኒድ አምጥቶልናል። ፕሮዳክቱን ኒድና ፕሮዳክቱን ያው ጀስት ይሁት ሉክ ይሁት ሉክ ባርኮዱ እኔ ታዘልኝ አሞክሳስሊን ነው የገዛሁት አሞክሳስሊን ነው። ባርኮዱ ግን የምን እንደሚያሳየን እያያችሁ ነው። ኤአይ ሞዴሉ ላይ ደግሞ ሰርች እናድርገው። በአማርኛ ያው ቋንቋችን ቼክ እንዲያደርግ ብዬ ነው። ሉክ ጁኒየር ኦርሊክስ የሚባል የወተት ማጣፈጫ ዱቄት ነው ነገሩ፣ የአሞክሳስሊን አይደለም። ሉክ የአሞክሳስሊን አይደለም እንደ ብዬ ጠይቄዋለሁ። እንግዲህ ልክ ነው። የአሞክሳስሊን ምርት አይደለም። አሞክሳስሊን ምን እንደሆነ ይኸውና እያበራልኝ ነው። አሁን ደግሞ ያኛውን ባርኮድ ቼክ እናድርግ። ሉክ የካርቶኑን ቼክ አድርገናል። እንግዲህ አሞክሳ እንዳልሆነ ነግሮናል። ጁኒየር ኦርሊክ የሚባል የወተት ማጣፈጫ ዱቄት ነው ጀስት። አሁን ደግሞ የቦትሉን ቼክ እናድርግ። ሶሪ ያው ቦትሉ ይኸውላቸው። ቦትሉን ደግሞ ቼክ እናድርግ። ሰርች ፕሮዳክት ሉክ ሄልዝ ኤድ ባላንስ ኦሜጋ 3 ፊሽ ኦይል። እኔ አሞክሳን እኔ ዱቄት የወተት ዱቄት አላዘዝኩ፣ ኦሜጋ 3 አላዘዝኩ። አሞክሳ ነው የጠየቁ። ጀስት ምንድን ነው የተፈጠረው? ባርኮዱ ሌላ፣ ሁለቱ ባርኮዱ ሌላ። ጀስት ደግሞ ይሁት የተለያየ ሁኔታ ምንድን ነው የተፈጠረው? ፕሊዝ ምንድን ነው እንደዚህ ያስገበገበን ነገር? ክሊኒኮች ላይ ምን አይነት ስግብግብነት ነው የተፈጠረው? ሉክ ይህ ባርኮድ ሄልዝ ኤድ ባላንስ ኦሜጋ 3 ለተባለ ሌላ የምግብ ማሟያ ነው። ደግሞ ሌላ ሰፕሊመንት ነው። ምርቱ ሌላ ነው። ምንድን ነው እሺ የሚያስገበግበን? ምንድን ነው የተፈጠረው? አሁን እኔ የቱ ነው አሞክሳ ነው ውስጡ ያለው ምንድን ነው? እሺ ምንድን ነው ልበልና በጥብጬ ልስታት? ምንድን ነው? እሺ እኔ አሞክሳ ነው ያዘዝኩት አይደል? ፕሊስ ባካችሁ ባርኮዱን ቼክ ሳታረጉ በተአምር ምን አይታጠቀሙ። በቃ አትጠቀሙ። ማንንም እንዳታምኑ ማለት ነው። ይሄ የሚያስነውር የሚያሳፍር ነገር ነው። በቃ አንድ ነገር ግን አሳስባችሁ ጀስት ክሊኒክ ፋርማሲ ላላችሁ ሰዎች ማለት ነው፣ ሁላችንም ሟች ነው። ከሞት የሚያመልጥ ማንም የለም። የሰራውን ታጭታለህ፣ የዘራኸውን ማለት ነው ብራዘር። ኦኬ ይሄ ባርኮድ ያሞክሳ አይደለም ቶታሊ ነው የሚለኝ። ኦሜጋ 3 ሌላ ነገር ነው ጀስት። ይኸው የሁለቱንም ዋና ልዩነታቸውን ጽፏል። ፓውዝ አድርጋችሁ እናንተ አብቡት። በጣም የሚደብር ነገር ማለት ነው። በቃ በሕክምናው ላይ የተካሄደ ያለው ነገር በጣም የሚደብር